السلام عليكم ورحمة الله وبركاته. ودي ተወደዳችሁ የተከበራችሁ የገነት ከዲር ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አለሁኝ አልሐምዱሊላህ ደህና ነኝ። ባላችሁበት ላይ ተጠብቃችሁ ዛሬ ከቤት ወጣ ብዬ በውጪ ተመልሻለሁ። ያለሁት ሳር ውስጥ እየዞርኩኝ ነው። ሰው በኋላ ትቻችሁ ዛሬ ትቻችኋለሁ። እየሄድኩ እስቲ ትንሽ ቪዲዮ ልቅዳ ልንቀሳቀስ በመለው ወጣው ማለት ነው። ዛሬ ያለኝ መልእክቴ በብዛት አረብ ሀገር ያለነው ሴቶች የፀሐይ ጉድለት አለብን። ውጪ የማግኘት ንፋስ የማግኘት ጉድለት አለብን። ሁሌ ቤት ውስጥ ታፍነን የቁም እስረኛ ደሞዝ የምከፈላት እስረኛ ማለት የአረብ ሀገር ሴት ነች። ምክንያቱም ከቤት ስለማትወጣ ስለማትንቀሳቀስ ምትንቀሳቀሰው እዛ ቤት ውስጥ ነው። ከፎቅ ከታች በቃ አለ አይደል ኢትዮጵያ ላይ ምን ነበር የሚባለው ግራንድ ዋን ነው ግራንድ ቱ ምናምን መሰለኝ ብቻ አላቅም። ያው የገጠር ልጅ ስለሆነ እዚህ ፎቅ ነው የሚባለው። ብቻ ስራ ነው፣ ሁሌ ስራ ነው የማይቀየር። ዛሬም ስራ፣ ነገም ስራ፣ ተነጎዳም ስራ። 12 አመት ስራ ሰራው፣ ምንም ለውጥ የለም። ጠፋሽኩ መረረኝ። የአረብ ስራ መረረኝ፣ والله መረረኝ፣ በጣም መረረኝ፣ ደበረኝ፣ ከበደኝ፣ በጣም አስጠላኝ። በቃ አስጠላኝ። አላህ ራሱ እኮ በእኛ ተሰቃየ። አላህዬ ይቅር ይበለኝ። እንደ ሰው ቢሆን አላህዬ ሰለቻችሁኝ ምን ላርጋችሁ ነበር የምለው። ኢትዮጵያ ላይ ያለነው ያ ረብ ከዚህ ሀገር ብቻ ንቀለኝ፣ እዛ ሄጄ ብቻ ሰርቼ ምናምን የምለው ስንቱ ዱዓ ማደርጓሉ። እዚህ ሀገር ስንሆን ደግሞ ያ ረቢ አረ ምን ነው ወደ ሀገር የመለሰኝ፣ እዛ ጦርነት ያለበት ሀገር ልኖር፣ አረ ምን ነው አላህዬ ምን አጥፍቼ ነው ብሎ ስንቱ ይማረራሉ ማለት ነውና አላህዬ በእኛ ተቸግሯል። በጣም ነው በእኛ የተቸገረ። አላህ ይቅር ይበለን ለምናማረረው የማይሰላቸን አላህ ይቅር ይበለን፣ አላህ ያስተካክለን። በእርግጥ ግን አንድ ቦታ መኖርና ሁሌ ቤት ውስጥ መኖር የሚሰለች ነገር የለም። በጣም ይሰለቻል። አሁን እቺን ቅጠል አየሁ ብዬ ቆሜ ሳይ አሁን እኔ እቺን ቅጠል ከቤት የማንወጣ የአረብ ሀገር ሴት ባለጌ ናት፣ የአረብ ሀገር ሴት ምን ያገባል፣ የአረብ ሀገር ሴት የምትሉት ማለት ነው። የአረብ ሀገር ሴት ውጪ ያምራታል። እንዳበደች ውሻ ነው ይሄው ውጪ ስታይ እንደዚህ ቆማ የምታየው። ይሄው አሁን ይሄ ሀገር ላይ ምን ይመስላችኋል? ማን ቆሞ ያያል? ማን ይሄን ቆሞ ያያል? ኢትዮጵያ ላይ ማን ይሄን ቆሞ ያያል? ማንም ቆሞ ያያል? ማንም ይሄው እቺን ሳር አገኘው ብዬ ነው ቆሜ የማየው። ንፋስ አገኘው ብዬ ነው ንፋስ ቆም ብዬ ንፋስ እየወሰድኩ ያለሁት። የአረብ ሀገር ሴት ትሰራለች፣ ትልካለች፣ ደሞዟ ይመጣል፣ ትሰራለች፣ ትልካለች፣ ለወንድሜ፣ ለአክስቴ፣ ለልጄ፣ ለባሌ ወንድም፣ ለአጎቴ፣ ለዛ ለመስጂድ አካባቢያችን ላይ ላለ ታማሚ ወይኔ የከሌ በሚዲያ ተለቀቀ የከሌ እርዳታ ያስፈልጋል፣ ለሰ እርዳታ መረዳት የለም። እሷ የታመመችለት ማነሳት የለም። ስትዞር ታማ በአረብ ሀገር እንደዚህ ስትሆን ቤተሰቦቿ ዞር ብሎ ያያቱ። ከመገርማችሁ ማለት ነው አንድ ታሪክ ልንገራችሁ። 15 አመት እዚህ ሀገር ሰርታ አንድ ቤት ሰርታ በር ተዘግቶባት ደሞዟ ሲፈልግ የምትሰጣት ሳይፈልግ የማይሰጣት ቢያንስ በዚህ በ15 አመት ውስጥ እሷ በዛ ከተባለ ከ30 ሺህ ሪያል በላይ ያልሰራች ሀበሻ ነበረችና እኔ ቢያንስ ለ7 አመት አውቃታለሁ። የምሰራበት ቦታ ብዙ ያኔ ሞኔ ሳልሆን በፊት ከኔ ጋር ያሉ ልጆች ያውቃታሉ ስለዚህ ታሪክ ማለት ነውና ልጅቷ ሰዎቹ ማለት ነውና የተረገሙ ናቸው። 3 ፎቅ ነው ቤቱ ማለት ነው። የስልጤ ልጅ ናት፣ ኑሪያ ጎታጎት ትባላለች። ከዛ የምትሰራበት ሰዎች ደሞዟን ራሱ በስነ ስርዓት አይሰጧትም። የሷ የሰራችውን ደሞዝ ራሱ በስነ ስርዓት አይሰጧትም። ከሰጧትም ልጆቹ ይሰርቃታሉ፣ ልጆቹ ያጨሳሉ፣ ሴት ልጆች ራሱ ያጨሳሉ፣ ይሰርቃታሉ። አባብሎ ሰጥቻለን ብሎ ይቀበላታሉ። ማንንም ሀበሻ አታገኝም። ቤተሰቦቿ ለ9 አመት አትደውሉም ነበር። ከ9 አመት በኋላ ነው ቤተሰቦቿ መሬት ሸጦ
ከዛ ይሄ ጠበቃና ምናምን መባል ነገር ገዝቶ ከሶ ስልክ ማናገር እንድትችል ያረጉት ስልክ ማናገር ሰዎቹ አላህ ይቅር ይበለኝና በጠንቋይ ቤት ስለሚሄዱ ይመስለኛል ልጅቷን ሳያዞሩባት አይቀርም። ልጅቷ ከኔ ጋር ራሱ የመቀመጥ እንትን የላትም። በዛን ጊዜ ሀበሾች ብዙ ነበርና ከኛ ጋር መቀመጥ አትፈልግም። የምትቀመጠው ከነሱ ኋላ ነው። አረቦቹ ከተሰበሰቡበት ቦታ ኋላ ነው የምትቀመጠውና ዘመዳሞች ቤት ወይ ጓደኛ ቤት ነበር ምንሰራና ጓደኛ ስላችሁ ዝም ብሎ እንደዚህ ጓደኛ ተገናኝቶ መሄዱ አይደለም። 15 ቀን ሳምንት ምናምን አብረው የሚቀመጡ ናቸው። አያችሁ እቺን ውሃ አየው ብዬ የሆነ ነገር እንዳየው ሰው ቁጭ ሰል ይሁን ብቻ አሁን እቺን ውሃ ማን ቆመ ያለ ኢትዮጵያ ላይ የኢትዮጵያ ንፋስ እየወሰደ ኢትዮጵያ ህዝብ ያማረራል። ምን ነው እዛ ጦርነት ያለበት ለኖር ተመታው ያልኩ እዚህ ቤት ውስጥ ከተታፈን ማለት ነውና አልሙሂም ወደ ልጅቷ አልመለስና ልጅቷ በቃ ይመስለኛል እነሱ የሆነ ነገር አድርጎባት መሰለኝ ከነሱ ውጪ ወደ ውጪ የለም ካበሻ ጋር ቤተሰቦቿን መፈለግ ህይወት አለ የራሴን ህይወት መኖር አለብኝ ወይ ገብቼ ማግባት አለብኝ ቤተሰቦቼ ይፈልጉኛሉ ምናምን የምለው ነገር የለም እሷ ጋር ማለት ነው። አልሙሂም እንደዛ ከቆየች በኋላ ቤተሰቦቿ አማና ልጃችን ጥለሽ እንዳትመጪ ያላንቺ ያለሽበት ቦታ የማገለም በእምባሲም ለፋን ጥለሽ እንዳትመጪ አሉኝ ማለት ነው። እኔም እሺ ብዬ ወደ ኢትዮጵያ መግባት ሐሳብ ስላለኝ ያው እኛ እኮ በማሰብ እኮ አንደኛ ነን ገባለሁ ብዬ በማሰብ አንደኛ ነን ሁሌ እንደገባው ነው በሐሳብ በነገራችን ላይ በየ3 ወር በመረረኝ ቁጥር ማለት ነው። ትላንት ራሱ ያው እንደገባው ነው ትላንት ራሱ ለመግባት ወስኛለሁና እና ብቻ ከስሼ ማለት ነው አስወጣዋት ልጅቷን ኤምባሲ ላይ ለኤምባሲ እንትን አልኩኝ እንደዚህ አይነት ቦታ እንደዚህ ያበሻለችና ደሞዟንም አይሰጧትም አያሳፍሯትም ደሞዟንም በስነ ስርዓት አይሰጧትም። የ9 ወር ሶናት የ5 ወርሽ ነው ላታሉ የወር ያጭበረብራታሉ። የአመት ሶናት የ8 ወር የ9 ወር ነው ላታሉ ያጭበረብራታሉ። እሷ በአመት ውስጥ የ5 የ6 ወር ትጭበረብራለች። ማሩፍ ነው የታወቀ ነው። ብቻ እንደዛ ስላች የምትሰራኮ ደግሞ ማለት ነው ድሮ በ700 ብር ነው አሁን በቅርብ ነው 1000 ብር ያረጉላት በቅርብ 3-4 አመት ነውና ድሮ በ700 ብር ነው። ከዚች ነው የምትጭበረበረው አወቁ። አላህ የተረገመ አረብ ጋር አይወሰዳችሁ ማለት ነው። ብቻ ከዛ ወጣች ልጅቷ ማለት ነው ከአረብ ቤት ወጣች ኤምባሲ መጣች። ሰውየው 2023 መሰለኝ ብቻ በኢትዮጵያ 2016 ይሁን ብቻ አላቅም ዓመተ ምህረት አዲስ አመት ነበርና አሁን ትኬት ልገዛላት አልችልም ማለት እስከዛም በሴት ቆይታ ባላ ኤምባሲ ከምትቆይ ደግሞ ብዬ እኔ ሄጄ አመጣኋት። ስራ ቦታ የምኖረው ስራ ቦታ ስለሆነ ስራ ቦታ ያመጣኋት እኔ ጋር ለ23 ቀን ቆየች። ሰውየው ጭራሽ ትኬት አለመግዛት ወረቀት አላነሳላ። አሁን እኛ የትኬት ብር አይነ ችግር እኔም ገዛላት ነበር መዳሜ ራሱ ነው ገዛላታለሁ አለች። ግን የትኬት ብር ሳይሆን ችግሩ ሰውየው ራሱ ካልገዛ ሰውየው ራሱ ከዚህ ያወራጋር ክሩጅ ናህ ያመጣው ካላስወጣ ማንንም ማስወጣት አይችልም። እቃማውን አላመጣም ፓስፖርቱን አላመጣም ጠፍቷል ነው ያለ። በብስባሴ ትውጣ ተባለ። ብስባሴውን አውጥተን ለሰውየው ሰጠኑ። ሰውየው ብስባሴውን ይዞ ቀራ ማለት ነው። ከዛ ሰውየው ብስባሴውን ይዞ ስቀር ሰውየውን አስሬ ሲደውሉበት ኤምባሲ ያው ኢትዮጵያ ኤምባሲ ማሩፍ ነው የታወቀ ነው ደካማ ነው። ሲደውሉበት እሺ እንደዚህ አለን ነው በቃ የነሱ ህግ እንደዚህ አለን ነው። እንደ ኢትዮጵያኖች ህግ በማስከበር ላይ አላህ ያስተካክላችሁ ህግ በማስከበር ላይ በጣም ወደ ኋላ ትላላችሁ እንዴ። እዚህ ጋር ስልጣን ተሰጥቶት ቁጭ ያለ እኮ የሆነ ነገር ለማስከበር ነው አይደል? እንደ ሌላ ዜጋ እኛን ለማስከበር እስከሆነ ድረስ እኛን ማስከበር ግዴታ አለበት እና እኛን ማስከበር እስከመጣ ድረስ እኛን ማስከበር አለበት። እሺ እንደኛ አይነቱ ጠፍቶ ወረቀት ስላለለው ለኛ የመናገር መፍት የላቸው። ወረቀት ያላቸው ግን በአንድ ቀን እነኛ ሰዎች የማሳዝ መፍት አላቸው። ግን ያን እነሱ አይጠቀሙበት። ምን እናርገው ሳኡዲ ነው ምናምን እላለሁ። ሳኡዲ አላህ ነው እንዴ? ካላነ ወርዶ ይወለድ መላእክት ነው እንዴ? እንዴት አስባችሁ? አንዳንዴ ግርም ይለኛል ወላሂ። ያው አንዳንዴ ለራሳቸው የሰጡት በታችነት ነው ብዬ ነው የማስበው። ህግ ለማንም የበታች የለው። ህግ በዚህ ሀገር ህግ ሳኡዲ ነሽ ምናምን ነሽ የምን ነገር የለም። ህግ ፊት እኔም ሳኡዲም አንድ ነን፣ አላህ ፊትም አንድ ነን።
እና ራሳቸው የኛ ተወካዮች ናቸው ወደታች እንትን የሚሉት እንጂ ማለት ነውና አላህ ያስተካክላቸው። ለማንኛውም ልጅቷ ከአንድ ወር እኔ ጋር ተቀመጠች 25 ቀን እኔ ጋር ተቀመጠች። ከ25 ቀን በኋላ እነኛ ሰዎች ክፎች ናቸውና ሊከሱኝ ይችላሉ ስትል ሴትዮዬ በጣም መረረኝ። የሉ ሰዳት እቺን 15 አመት አረብ ቤት ኮንትራት የቆየችው ጅብሩር ያለች አይምሯ ደግሞ ትክክል አይደለም። ትጫዋለች፣ ትንጫጫለች፣ ይደክማታል፣ ዝም ብሎ ይደክማታል። በቃ ትረሳለች፣ ስነሳባት ዝም ብላ ታለቅሳለች። በቃ አለ ነገሩ እኔም እንደሷ ማልቀስ ጀምሬያለሁ። ነው የሰሞኑን አላውቅም። ብዙ ክፋት አለባት። ክፋት ስላችሁ ብሶት አለባት። በቃ እንደዛ ያለችው ልጅ የት እንደምወስዳት አጣው። አብረን ሚዲያ ላይ ባለን ግሩፕ ላይ ወጥቼ የምወስዳት ቦታ አጣው ስላቸው ልጆች ተባበሩኝ። እዛ ወሰድኳት። ከዛ ደግሞ ለአንድ ወር ስራ ገባች። እንደምንም ብሎ ወረቀቷ ከ3 ወር በኋላ አልቆ ወደ ኢትዮጵያ ሄደች። እቺ ልጅ ከዛ ቤት ከአረብ ቤት ወጣች። እዚህ ጋር ነው አሁን መስማት ያለባችሁ። ጆሮአችሁን ሰጣችሁ መስማት ያለባችሁ አሁን እዚህ ጋር ነው። ከአረብ ቤት ኑሪያ ወጣች ስላቸው ለቤተሰቦቿ ላኢላሀ ኢላላህ ዘመዶቼ እኔ አግብቼም እንደዚህ ያልተደሰቱም ወልጄም እንደዚህ ያልተደሰቱም እኔ ኢትዮጵያ መጄ እንደዚህ ይደሰታሉ ብዬም አላስብም። እንዴት እንደተደሰቱ አላውቅም። ሰፈሩ ሁሉ ነው ወጥቶ ለለ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 
ወጣች አለ ወንድሟ። አዳምጡ፣ ጆሮ ሰጠሽ፣ ላንቺ ነው ይሄ የኑሪያ ታሪክ ለኔና ላንቺ ነው። ለ60,000 ብር ለኑሪያ ሰደቃ ሰጠዋለ። ሰደቃ ወጣዋለ ወንድሟ። በቃ ወረቀቱ አለቀ ምናምን ሄደች ማለት ነው። ሄዳ እህቴነች የመጣችው ሰው ነው የመጣ ኢቭን ትራንስፖርት የለኝም እሷን የምወስድበት ሻንጣዋን ብሎ ይዛ የምትወደውን ሻንጣ እኔና ጓደኞቼ ተባብሯት ከዚህ ይዛ የምትወደው ልብሶቿን አዲስ አበባ ነው ሰው ጋር አስቀምጦ ሄዱት። የመኪና ብር የለኝም ብሎ ማለት ነው። እሷ ስትሄድ እጇ ላይ 100 ብር ብቻ ነበርና የመኪና ብር የለኝም ብሎ ወንድሟ 60,000 ብር የሰጣ ሰደቃ። አዳምጡ፣ 60,000 ብር ሰደቃ የሰጣ ወንድሟ የእንትን ብር የለኝም ብሎ የምንድነው እሱ የሰደቃ የትራንስፖርት ብር የለኝም ብሎ ሻንጣዋ ይዛ የምትሄድ ሻንጣ አዲስ አበባ ነው የተቀመጠው። አዲስ አበባ ተቀምጦ እሷ እጇን አንጠልጥላ በእጅ መኪና ላይ የማይከፈልበት ልብሷን ይዛ ወደ ገጠር ሄደች። ወደ ስልጤ ሀገር ማለት ነው ሄደች። እስካሁን ሻንጣው አዲስ አበባ ነው ያለው። ከመገርማቸው አሁን ከገባች ወደ 7-8 ወር ይሆናታል። 8 ወር ይሆናታል። አስብ ሻንጣውን የምትወስድበት ብር ጠፍቶ ማለት ነው። ሱብሃንአላህ። ከዛ ደግሞ ሰው ነው የመጣ የሆነ ነገር ያስፈልጋታል። የሰራችውን የተከፈላትን ሀል እነሱ ጋር ነው ያላት። ቤት ሰራንልሽ፣ እንደዚህ ያረግንልሽ፣ ሱቅ ከፈንልሽ፣ እንደዚህ ያረግንልሽ ስሏት ነበር። እዛ ስትሄድ አው ቤቱም ተሰርቷል፣ ራሱ ገባበት ወንድሟ። ሱቁም ተከፍቷል። ሱቅ ስላችሁ የሱቅ ቤት ነው እንጂ ሱቅ የተከራየ ሌላ ሰው ነው። ሱቁንም ሌላም በእንጨት እንደዚህ በእንጨት ያለ አይደለኛ ሀገር የምሰራ የእናት አባታችን ቤት በእንጨት ተሰርቶ በአፈር የተመረገ ቤት ተሰርቶ ነበር። ያቺም ወንድሟ ልጁ እንዳረበት ኑሪያ ዛሬ የት ነው ያለችው? በክራይ ቤት በክራይ ቤት ከነሱም ወጣ ማለት ነው። 5 ሳንቲም በመላት የለም። ይሄ ንብረትሽ ነው የለፋሽ ነው ልጄ እንኳን በደህና መጣሽ እህቴ እንኳን በደህና መጣሽ ብሎ የሚቀበላት የለም። የእናቷ ቤት በር ያለለው እናቷን ሰጥላ ከሄደችበት ቦታ አንድ ቀን የሆነ ነገር ያልተደረገላት እሷ ብታንስም ብትበዛም የሰራችዋን ሀል ለወንድሟ ለናቴ እንደዚህ ያድርግልኝ ለናቴ እንደዚህ ያርግልኝ ይሄን እንደዚህ ያርግልኝ ብላ ስትልክ የነበረላት አርግቶ ወንድሟ አላህ ይቀርባለው ለራሱ ቤት ሰርቶበት ይኸው ለራሱ እየኖረበት ነው። አስባችሁ የማንም ድርዬስ በላሽ ቆይተሽ ነው የመጣሽው አላት። ወላሂ አስቡ። እቺ ዛሬ ኑሪያ ትባል እንጂ ነገ እኔና አንቺ ነን። ቤተሰቦቻችን ለኛ ያላቸውን ፍቅር በገንዘብ ቀይሯል። ከመገርማችሁ እናቴን እህቴን በጣም ነው የምወዳቸው ወላሂ በጣም። እኔ እንደዚህ እዚህ ሀገር ላይ ስኖር ብዙ ቤተሰብ ምናምን ምረዳ ብዙ ጣጣ ያለብኝ ልጅ አይደለም። በህይወት ላይ ያለ ትዳሬና እናቴና እህቴ ናት ምረዳቸው እነሱን ብቻ። ስለሌላ ሰው ከአንድ አጎቴ ውጪ እኔ በስልክ ራሱ አላናግራቸውም ዘመዶቼ ማለት ነው። ምክንያቱም እነሱም አይፈልጉኝም እኔም ብዙ አልፈልጋቸውም እነሱም አይፈልጉኝም። ምክንያቱም ራሳቸውን የቻሉ ናቸው። ባይችሉም እኔ ስለነሱ አያገባኝም። ሁሉ የሚጨነቀው
ለእናቴ ነው ለትዳሬ ነበር አላህ ይረህመው ትዳሬ ለልጄ ለእህቴ የእህቴ ልጆች ምንክን አንዳንዴ እነሱን በመተባበር ከዛ ውጪ እኔ ምንም የሚያሳስበኝ ብዙ የለም ብዙ ቤተሰብ ያላችሁ ብዙ ወንድም እህት ያላችሁ ወንድሜ ታናሽ ወንድሜ ታላቄ ወንድሜ የእህቴ ልጅ የወንድሜ ልጅ አጎቴ የአጎቴ ልጅ የምትሉ ማለት ነው አንቺ ሜደሽ ነገ የምትወርቂ ከራይ ቤት ላይ ነው የክራይ ማክፋያ ስታጪ ደግሞ ሸራ ወጥረሽ መንገድ ላይ ነው ወይ ተመልሰሽ አረብ ሀገር ነው የምትሰደጂ ዛሬ እቺ ኑሪያ ነች እንጂ ነገ አንቺ ነሽ ራስሽን ጠብቂ እህቴ ራስሽን ጠብቂ ለኛ የማስብ እኛ ገንዘብ ስኖርን ብቻ ነው አቤት ናፍቀሽናል አቤት ወይኔ ነዳራ ያለስኩም ፀሐይ ማታችልም ፀሐይ ወጣ ሻንጣ ይወርቅ ነው ከኔ ያለ ነዳራ ፀሐይ ማታችልም እና አቤት ንፋሱ ራሱ ማለት ነው ንፋሱ ራሱ በኔ ላይ ሲዞር ባይኔ ላይ ሲዞር ወላሂ የሆነ እንትን ይሰማኛል ምንድነው እሱ አቤት ናፍቀሽናል እኮ አቤት አምሮብሻል እኮ አስታይኛ አምሮብኛል እኔ ማብራት እኮ ነው ቤት ውስጥ ሆኜ ካሜራ ስቀዳ ያማቻል እንዴ እኔ ለራሴ ስንት አይነት ምግብ የምሰራና ስንቴ የማለቅሰው ስንቴ የምከፋኝ እንባዬን ፊቴን ጠባብሶ ይሁት እስቲ ከናንተ ለየት ያለ ነው ነፊት ብዙዎቹ ወይ ሜካፕ ተቀብቶ ነው አሁን እኔ ራሱ ድሮ ሜካፕ ተቀብቼ ነው እሺ ማብራቱ ራሱ ደመቅ ስንት አይነት ማብራት እኮ ነው ከቤት ውስጥ ምንበራብር ማብራት ነው እኮ ያ ጀማ እኛ ምረዳን ጠፋ እንጂ እኮ ማለት ነው ብሶታችን ችግራችን እኮ ብዙ እኮ ነው ማን ነው ምረዳን ግዴታ እኔ እናንተ እኔን ለመረዳት እኔ መሞት አለብኝ ግዴታ ቤተሰቦቼ ለኔ ለማዘን እኔ መሞት አለብኝ እኔ አፈር ስገባ ነው እኔ የኔን ብቻ አይደለም የምለው የአረብ ሀገር ሴት ማን ነው ምረዳት ቆይኛ ለምንድን ነው የምንረዳቸው እኛ ስናዝንላቸው እኮ ነው ጭንቀታቸውን እኛ ስንረዳ እነሱ ጭንቀታችን የማይረዱ እኛ ምን ሆነን ነው የምንረዳቸው ነው እኛ ከነሱ የተሻለ ጭንቅላት ምን ኖር ነው እንደውም እነሱ ናቸው ከኛ የተሻለ ጭንቅላት ያላቸው ይሁን እኔ ስልኩንም ሆነ ማብራት ማየት እያቀተኝ ነው ወላሂ ስልኩንም ሆነ ማብራት ማየት እያቀተኝ ነው ምክንያቱም ከቤት ስለማልወጣ ሁሌ ቤት ውስጥ ነው አብሶ ለ4 አመት ማለት ነው ዱሮ እንደውም እረፍት ነበረኝና በእረፍት ጊዜ ቢያንስ ማታም ቢሆን ከጓደኞቼ ጋር የሆነ ቦታ እንሄዳለን ወጣ እንላለን ሱቅም ይሁን ባህር ምናምን ውሃ ቦታም ይሁን መናፈሻ ቦታ እንሄዳለን አሁን ለ4 አመት ቋሚ ስራ ነው እረፍት የለውም ምን የለው ይሄው አይኔ በቃ በፀሐይ ናፍቆት አይኔ ሽብሩቅ ልል ነው አላህ ይቅር ይበለኝና አላህ ያያርግብኝና ማለት ነውና እና አረቦቹ ከፈለፈ ተብየን አያጆት ውጪ ደስ ይላል እነሱ ታመሙ እናቴ ትሁን አባቴ ይሁን ወንድም ይሁን የሆነ ሰው ታመሙ ሲባሉ እንቅልፋተን አስረን ካርድ ሞልተን እንደውለው ደና ዶክተር ጋር ወሰዳችሁ ትልቅ አክም ቤት ወሰዳችሁ እንደዚህ ሆነ በዚህ ወጣ ፍቅረኛ ወይ ባላችሁ በላክ ተጠቀ እሱ እኮ በላሽ ተጣሽ አይልም እኮ እሱ ከኛ ከዘገኩ ሌላ 120 ቦታ እኮ ነው የምደዋወለው ለኛ ቦታ የለውም ለኛ ጊዜ የለውም ምክንያቱም እኛ ያስለምድነው ገንዘባችን ስለሆነ ጊዜና ቦታ ያለው ለኛ ሳይሆን ለገንዘብ የሆነ ሰው ድሮ ከኔ ገንዘብ ይፈልግ ነበር አንድ ቀን ስናወራ ምንድነው ያለኝ የአረብ ሀገር ሴት እኮ ለትዳር አትሆንም አልተማረችም ትምህርት የላትም እኮ አለኝ ከዛ በጣም ታዘብኩት ማለት ነው እንደዛ ከሱ የማልጠብቅ ሰው ነበርና ከአንዳንድ ነው ከሱ ዘጋ ከስልኬ ላይ ብሎክ ያረኩት ማለት ነው ምክንያቱም እኛ ባንማርም ከነሱ በላይ የነሱ ማስተር ዲግሪ ምናምን ብሎ ከለቃቀሙት ዶክመንት በላይ ጥሩ ጭንቅላት አለን ጥሩ ልብ አለን መማር ማለት መጻፍ ወይ ደግሞ ያቺን ኬፕ ለብሶ መመረቅ አይደለም መማር ማለት ለሰው ልጅ ጥሩ አስተሳሰብና ጥሩ አካሄድና ጥሩ ኢትዮጵያዊ ከሆነ ያ የተማረ ነው እኔ ለኔ መማር ማለት መጻፍ ወይ ደግሞ ተምሮ ልክ የምርቃታቸው ዕለት ጓናዋን መልበስ አይደለም ያ አይደለም መማር የድሮ መንግስት እኮ ማለት ነው ሳይማር እኮ አገር ስመሩ ነበር እኮ ሳይማሩ ማለት ነው ሳይማሩ ጥሩ ልብ ነበራቸው ሳይማሩ ጥሩ አካሄድ ነበራቸው ከእስልምና ብዙ እንደዛ አይነት አለ
ሳይቀሩ ረሱላችን ሰለላሁ ዐለይሂ ወሰለም ቁርአን ሳይወርድባቸው ሳይቀሩ በፊት ጥሩ ረሱላችን ነበሩ፣ ምሳሌያችን ነበሩ። ዛሬ የምንመካበት የምንወደው ከሩሃችን በላይ ነፍሴ ለሱ ብላ ብትወጣ ደስ የሚለኝ ቅር የማይለኝ ህይወቴ ብትደመር ለሱ ብዬ ስሙ ከመነካ እኔ ብሰደብ ስሙ ከመነካ እኔ ብሞት ረሱላችን ሰለላሁ ዐለይሂ ወሰለም ሳያነብ በፊት ሳይቀራ በፊት ቁርአን ሳይወርድበት በፊት እኮ ምርጥ ነብይ ነበሩ እኮ። ጥሩ ከልጅነታቸው ተነስተው እኮ ጥሩ ሰው ነበሩ። አላህ ሲፈጥራቸው መማር ማለት እንደዛ ነው። ጥሩ አመለካከት፣ ጥሩ ልብ፣ ጥሩ አስተሳሰብ ካለው አንድ ሰው መማር ያ ነው። ስለዚህ የአረብ ሀገር ሴትም ባትማር ጥሩ አመለካከት፣ ጥሩ ሀሳብ ለነሰና ለንቀሳቀስ ጥሩ አመለካከት፣ ጥሩ ሀሳብ፣ ለታመማ ሀሳቤ ለሞተ ሰደቃ የምታደርግ 24 አመት በፊት ለሞተ አባቴ ነው ሰደቃ ማደርገው አላህ ይረህመው። እንደዚህ ያደረኩ ለማለት አይደለም። ኢትዮጵያ ላይ ቦን የኔ ማስተዋወሶ ሰውም የለም። ያጠፋውን ነው ማስተዋወሱት ጭራሽ የሞተውን ጥጦ። ስለዚህ ምክንያት መጣይብን ፈርቼ ይሰርኩኝ እንደ ብዬ ፈርቼ ተነሳሁ። ምክንያት መጣብኝ ማለት ነው። ከሰዎች ስለራኩኝ ቤት ፈሪሆን እኮ የሚሄደው መኪና ሁሉ መፍራት ጀመርኩ። ያው መኪናው እዛ ጋር ቆሞ ሄዶ የኔ ሰዎች እዛ ላይ ያሉ ናቸው። እዛ ቀይ መኪና ያለችበትና በዚህ ጋር መኪና ሲሄድ አይቼ ፈራውኝ። ፈርቼ ከተቀመጥኩበት ተነሳሁ። ነፍስ ቁጭ ልበልና መሬት ላይ ማለት ነውና መኪናው ተመልሶ መጣብኝ። አይ ልጆች ያዘ ነው ምንም ያደርገኝም አይላ አቤት መፍራት። አይ እዚህ ሀገር ኩላሊት ይሰርቃሉ ማለት ሰምቼ በትንሽ ነገር ነው የምፈራው። ወላሂ በትንሽ ነገር ነው የምፈራው። ሳሩ ደስ ይላል ማሻአላህ። ግን እንደዚህ ስታይ ብዙ ይመስላል። እንደዚህ ለማያስል ደግሞ ትንሽ ነው። እና እኛ ማለት ነው እኛ ራሳችን ሳይሆን መልፋት ነው። እኔ እንደውም 12 አመት ነው የለፋው፣ 30 አመት የለፋው አለ እዚህ ሀገር 40 አመት የለፋው አለ። በቃ ለፍቶ መጨረሻቸው መቃብር ነው። ሳይኖርበት ሳይደሰቱበት አንድ ቀን እንደሰው ሳይኖርበት እነሱ መጨረሻቸው መቃብር ይሆናል። አላህ ይጠብቀን። አላህ የለፋውን የጠራ ተደስቶበት ኖሮበት የሚሞት አላህ ያድርገን። መጨረሻችን አላህ ሻሂዳ ያድርገን። አላህ ያለ ሻሂዳ ይግደለን። ካጠፋኑና ከምንሰራ ጥፋቶች ተውባ ሳንል አላህ ይግደለን። ደስ ይላል። ከቤት ወጣ ማለት በጣም ደስ ይላል። ወላሂ መታፈን ለካ ከባድ ነው። ኢትዮጵያ ላይ ሰው ከጠዋት ተነስቶ ርስቁ ፍለጋ እስከ ማታ ይሯሯጣል። አረብ ሀገር ላይ ደግሞ ሰው ቤት ውስጥ ታፍኖ ቢስሚላሂ ረህማን ረሂም በቃ የአበሻ ሴት አረብ ሀገር በቃ የቤት እስረኛ ናት። የቤት እስረኛ ገንዘብ የምትከፈላት እስረኛ የቤት እስረኛ ናት። ወላሂ ቢስሚላህ ከማብራት እጄ ራሱ ቤት ውስጥ ምንድነው የመሰለው ያ ረቢ። እስቲ ማብራት لا اله الا الله
እዩት። ይሄ ከውሃ እቃ ከማጠብ እጄ ሽብሽብ ብሎ ማለት ነው። ያውን ከውሃ ማጠብ ነው። አልহামዱሊላህ ላልኩልሃል አልহামዱሊላህ። ይሄንን የሚያጣ ስንቱ አለ፣ አልጋ ላይ የተኛ ስንቱ አለ። አልহামዱሊላህ ማለት ነው።